ዲጄሊ አዎ እደግመዋለሁ የኔ ራሴ ነው አላገባም መብቴ ነው ስንት አመት ሆነሽ ልጅ እድሜ ይዝለልኝ ይገምቱ እስቲ አድማጮች ሌላ ሾው ላይ ነግርሻለሁ እድሜ ይዝለልኝ እባክህን አይ አባቴን ጠይቄ ከዛ ነግራለሁ አይታለኛል እድሜ ይዝለልኝ እኔ ማለት እኮ ግጥም ብዬ እኔ በጣም ግጥም ያልኩ ቆንጆ ነኝ ኮንፊደንስ አለኝ እሺ ዛሬ እንግዲህ አዲስ ማነው አንድ ሶፍትዌር አንድ አፕሊኬሽን አስተዋውቃችኋለሁ እሱ አፕሊኬሽን በቤቶ ቁጭ ብሎ በቀን 5000 ብር እንዴት መስራት እንደሚቻል ነው ይሄ አፕሊኬሽን በመጀመሪያ ምን ውስጥ እንገባለን እሺ ልትሰራ በቀን 5000 ብር አይወጣና ስራ ወጣ ስራ ልፋ ጥራ ማነው ጥሬ ግረ 5000 ብር በቀን ስራ የምን አፕሊኬሽን ነው የምትፈልገው የምትጠብቀው አይ ሰው አዎ ስል ደግሞ ደስ ይላችኋል አዎ ስል እስቲ አዎ በሉ ግቡና ኮሜንት ላይ አዎ በሉ እስቲ ደስ ይለኛል እኔም አዎ ደስ ይለኛል እሺ መጀመር እንችላለን ከመጀመራችን በፊት ግን እዚህ የምታወራው ነገር እዚህ እንደሚቀር እንድታውቀልኝ እፈልጋለሁ ስለዚህ ፈታ ብለህ ዘና ብለህ እንድታወራኝ ነው የምፈልገው ይኸውልህ ይሄን እንደ ነፃነት ቦታ ብለህ አስበው የፈለግከውን ነገር ማውራት ትችላለህ እዚህ ማንም የሚያስይዝህ ሰው የለም የሚያሳፍር ሰው የለም ምንም የሚያሳፍር ነገር የለም ዝም ብለህ አውራ ጀመር እኔ እዚህ መምጣት አልፈልግም አባቴ አስገድዶኝ የመጣሁት እሱን አውቃለሁ በአባቴ ግፊት እንደመጣህ አውቃለሁ በቃ የኔ ችግር ከሰው ጋር መግባባት አልችልም ምንም ነገር ባረግ ከሰው ጋር ልግባባ አልቻልኩም ከአባቴ ጋር ሁላ እጣላለሁ ከእናቴ ጋር በቃ እኔ እንደማስበው ማንም ሰው አጀሬ መጣሁልሽ እባክሽ የት ሜጃለኝ ብለሽኝ ያ የጦርነቱ ልጨርስልሽ ብዬ እኮ ነው እንዴ የመጨረሻውን ጭዌ ሳሰማ ምናምን ብለኛ እንዴ ነግረኝ ይርከው ኧረ አላለቀም ስቀልድ ነው ከዛ በኋላ ሞረካን በተመለሰን ፈዋ ምናምን ስንፈላለግ የዳቦ ዱቄት አላገኘውም ወዲያውኑ አቦኮትና በምን ይጋገር አይዴን ታውቂያለሽ ወዲያውኑ ታንኩን አስመጣሁትና ኤሊት ታንኩ ውስጥ የከተቱ ዱአ ሳረግ ድፉ ዳቦ ከዛ እሱን እየበላን ሊጡን ታንኩ ውስጥ ከተህ ዱአ ስታረግ ድፎ ዳቦ ወጣ ኧረ አንቺ አይገርምሽ ከዛ በኋላ ፒስቶሏን ታውቂያታለሽ አንቺ ትንሿን ሽጉጥ እሷ ላይም ሊጥ ከተትኩና ተኩሳለሁ ዳቦ ቆላ አልወጣም አንተ በቃ ይምጣ ዛሬማ ነግረዋለሁ እንዴ ምንሽ ነው አንቺ አረ ተደብራለሽ ዛሬ ምን ኧረ ሚያ እንዴ ብቻ አላናግር አንቺ ምንሽ ከኛ የምትደብቂው ነገር አለ ነው ዝም በል በእናትህ አንተ ብቻ አላናግር እያልኩ አትሄድም አረ ጭናት ሙት ሄድሽ አይነፋም አንቺ ከኛ የምትደብቂው ሚስጥር አለ አረ አይነፋ አቡ በእናትህ አንተ ዝም በል ብቻ አንተ አናግረኛለህ አታናግረኝ ታጊ ነው ብቻችን ማውራት በቃ ኧረ ሜ እኔ እዚሁ ላፍርጠው እንዴ ምንሽ ተናገሪ ችግር የለውም ፒስ በቃ ስማ ረሜ እኔ ማታ ምናምን በህልሜ ከች እያልክብኝ ነው ሲቀጥል ደግሞ የሆነ ፉንቃ ምናምን ሳይገባልኝ አይቀርም በቃ አፍቅሬ ያለው ምንድነው ጆሮ ድንግል ነው እንዴ አሰማም አፍቅሬ ያለው ኤልሹ ናት እንዲህ የምትለው ኧረ ኤልሹ እኔ ፈጣሪ ምስክሬ ነው እንደ ወንድሜ ነው ማይሽ I got broads in Atlanta just to get in the family credit cards and the scammers ጆሮ አቤት ሂሳብ ቤት ስራ ስላልሰራው ሂድና ከአንተ ደብተር ላይ ገለውጥልኝ ኳስ ልጫወት እኮ ነው አሁን እኔ ምን አገባኝ ዳቦ ይዟል ተቀበለው ና ምንድን ነው ያዝከው በእጅህ ዳቦ አምጣው እንዴ ምሳዬ እኮ ነው አምጣው ሂድ በቃ የቤቲ ባል ጆሮ ያገላግል የለም መጀመሪያ ግን ጫማዬን ልሰር ቆይ እሺ እሰር ድብድብ ጆሮ
ራማዳ ሆቴል አድርሱልኝ። በጣም ነው ያዘንኩባችሁ። በቀደም ዕለት ከራማዳ ሆቴል ተደውሎልኝ ዴቫ በቀደም ቼክ አውት ስታደርግ 150 ሺህ ብር ጥለህ ሄደሃል። መቼ ነው የምትወስደው አለኝ። ምን ማለት ነው ዴቪዬ? 150 ሺህ ብር ጥለሃል፣ መቼ ነው የምትወስደው ማለት ይቀላል ወይስ ዴቪዬ የጣልከውን 150 ሺህ ብር እኮ ለጽዳትና ለዘበኞች አከፋፍለናል ማለት ይቀላል? ፕሊስ ራማዳዎች፣ እኔ እናንተን ብዬ ስመጣ ጽድት ያለው ሰርቪሳችሁን፣ ፏ ብልጭ ያለውን ቤታችሁን፣ ክላሱን የጠበቀ ቤታችሁን ስለሚመቸኝ ስለሚጸዳኝ እንጂ ለምን ታስቀይሙኛላችሁ? ብር ጥለህ ሄደሃል መተው ስለምን ትሉኛላችሁ? 200 ሺህ ብር 3 ሺህ ብር 1.2 ሚሊዮን ብር ጥዬ ስወጣ ምክንያት አለኝ። ለአስተናጋጆችና ለዘበኞች ነው። ራማዳዎች ስለሚመቸኝ ነው ቤታችሁ። በቃ እንዳታስቀይሙኝ ራማዳዎች፣ እንዳታስቀይሙኝ ፕሊዝ። ማዘሯ እንዴነሽልኝ? እኔ የቆቅ መረቅ ይሄን የቆቅ መረቅን እዛ ፈልግ። ምሳ ምናምን እየሰራሽ ነው እንዴ? የምን አባ ምሳ? አምርቦኛል እማዬ። ምሳ ምናምን ነገር ካለ እንደውም ቶሎ ብትሰጪኝ በቃ ሰላሜን ነው ማለት። አስካለች ልጅ የውጤት ካርድ ይዞ ሲመጣ አይቻለሁ። የታለ አንተ? ቶሎ በል የውጤት ካርዷን ሳታሳይ እህል የሚባል ጠብ አታረጋት። ኧረ እማዬ አለ እኮ ውጤት እኮ ተሰጥቶናል። ግን የኔን አንደኛ የወጣው ልጅ ወሰደው እንዴ? ለምን አባ ሰጠኸው? አይደለም ይሰጠኛል እኮ እንደዛ ታስብ ይሰጠኛል እኮ። ግን እቤት መጨረሻኛ ወጣው ብዬ ቤተሰቦቼን ላስደንግጥበት ሲለኝ አንተ ማትረቡሻ መች ነው ግን የምትለወጠው? አዎ ምን ችግር አለ? ምንድን ነው ልመችኝ ነው እንዴ? ይለው ልቦታ ማድረግ ነገ ይዞ እመጣለሁ እኮ ምድረው ታካብጁ እንዴ? ምኑን ነው ይዘልኝ የምትመጣው? ይኸው መጨረሻ እንደወጣ እኮ ነገርከኝ። አንተ ደነዝ ራሱ አይገባህም። ይሄ ራሱ አይገባም። አየህ ምን ያህል ደነዝ እንደሆንክ እንዴ! ሆ ወይኔ ያበሩል አሁን በስከቱስ እንደመድኃኒዓለም ያሁኑን ወር ደግሞ አብቃቃለኝ። በአሁኑ ዝም ብዬ አላጠፋም፣ አልዝናናም፣ አልጠጣበትም። ለቁም ነገር ብቻ ነው የምጠቀመው። እሺ ደግሞ ስንት ነው? 6500። መጀመሪያ የቤት ኪራይ ስንት ነው? 3500። ስንት ቀረኝ? 3000። ጭኛ የፈረደበት ዘይት አልቋል። አንዳንድ ሊትር እያረኩ ልግዛ ሲያልቅ ወይስ 5ቱን ባንዴ ልግዛ? አርፍ 5 ሊትርን ባንዴ በገዛ ይሻለኛል። እሺ ስንት ሆነ እሱ? 900። ስንት ቀረኝ? 2100። እሺ ትራንስፖርት ጠዋት 10 ብር ስመለስ 10 ብር፣ አጠቃላይ ስንት ሆነ ማለት ነው? 600 ማለት ነው። ለካ ዶክተር አብይ ወዶ አይደለም በእግራችሁ ሂዱ ለጤናችሁ ጥሩ ነው ያለው። ስንት ቀረኝ ማለት ነው? 1500። እንዴ 5 ሊትር ዘይት ይቅርብኝ እናቴ፣ 1 ሊትሯን በገዛት። እሺ እንጀራ አንዱ 12 በቀን 2 በገዛ 24 በወር ስንት? 620። እንዴ ቁርስስ? አይ ቁርስ እንኳን ይቅርብኝ፣ ትንሽ ኪሎም ጨምሬያለሁ መሰለኝ። አይ ለጤናም ጥሩ ነው፣ ቁርስ እንኳን ይቅርብኝ። እሺ ለድንገተኛ አደጋ ወይም ሕክምና ያው እሱ መድኃኒዓለም ላይ የሚደርስልኝ እንጂ ሌላ ምን ማድረግ ይቻላል? እሺ ምን ቀረ? ዱቤማ በአሁኑ አትመለስም ወይ? ሱቅ እቀይራለሁ እንጂ የማይሆን ነገር ነው። እንግዲህ ሁሉም ነገር ጨምሯል። በቀረችኝ ገንዘብ እንደምንም አብቃቅቼ አስቤዛዬን ለመግዛት እሞክራለሁ። እንግዲህ አንተው ተከተለኝ። A few moments later. ፍቅር ምን ይሻላል? አንዋረደን ሆዳም አናተንን አንተ ምንድን ነው የምትለቅኝ? ወንድም እንዴ ይልቅ ወጥ ጨምሩ በላችሁ። ምንድን ጣሉን አለ ለዚህ አንተ ቤታችሁ አንተ አናተን ወጥ ጨምሩ ለምን? አረጂ እንዴ በቃ ስለምን ሸም ነው ብላ እንዴ አጥዬ አብል እንዴ ፍቅር ሰው ቤት ዘባነች ብያለሁ መጀመሪያ ይሄች ወጣም ጥስት ይቤት ሰላም ነው አቡሽ? እንዴት ነህ? ሰላም ነው አባት? እንዴት ነው እናትህ? ሁሉም ሰላም ነው? እህቶች እንዴት ነው? ወንድምህ እንዴት ነው? ሰላም ነው? ትምህርት ጥሩ ነው? ጥሩ ነው። ለሞት እንደደረስክ 12 ነው። 12 ንባብ ምናምን እንዴት ነው? ጥሩ ምንም ያነበብን። አክስት ምናምን እንዴት ነሽ? ሁሉም ሰላም? አያቶች ገጠር ሁሉ ሰላም ናቸው? ሁሉም ሰላም? ሁሉ ዘመድ አዝማድ ሁሉም ደህና ነው? A few moments later. እንዴት ነው ድመቷ? አደገች? አድጋለች። አይ መያዝ ላይ እንዴት ነች? አያያዘች ነው። አባት ደግሞ ምንድነው የድር ብሩን አልከፍልም ብሏል አሉ። ይከፍላል። ጓደኛ አለሽ? አይ
ከአባቷ ጋር ስለሆነች ነው እንደዛ ያለችው እንጂ አንተን ለመደበቅ ፈልጋ አይደለም። ኃይሌ ምን ተሰምቷል? ወንድሜን አገኘሁት እና በጣም ደስታ ተሰምቶኛል። እሺ ደስታዬ ከልክ አልፏል። ፈጣሪ ይመስገን አብረን እየኖርን ነው። ባጃጅ ገዛልህ? ባጃጅ አይደለም፣ ኧረ እኔ ባጃጅ ምናምን ይገዛልኝ አይደለም። እሺ እሱን ካየሁት ከተሽከርካሪ በላይ ነው እሱ ቦታ። አሪፍ ነበር? አሪፍ ነበር። አዎ ቤቱ እየተዝናናሁ ነው። ዛሬ ኢቢኤስ ላይ ቀርበሃል? ዛሬ ኢቢኤስ ላይ ጠብቀህ? ዛሬ ማታ ሴፍ ፋንታውን ላይ ኢቢኤስ ፕሮግራም ነው የጠበቀኝ። ስንት ሰዓት? 3 ሰዓት። አየህ ስራ ፎርፈ ነው ይሄን ቪዲዮ መታየው ዝጋ ለማለት ነው። ማርቲ ኬኳ አንቺ የታባሽ ጠፍተሽ ነው ትላንትና ቀጥረሽኝስ ለምን ቀረሽ ስትላት ምን እባክህ በጠዋት ተነሳሁን ቁርሰን ፌስቡክ በልቼ ላይ ስናፕቻትን ግጥም ማድረግ ቲክቶክን ዝንጥ ብዬ በኢንስታግራም መንገድ ላይ ሳልፍ ትላለች። ደጅ ላይ ደግሞ ቴሌግራም እና ትዊተር ቁጭ ብለው ሽማግሌ ወሬ እያወሩ ነው። እነሱን አረብሽም ብዬ ብቻ ባየር ላይ ሰላም ታሰጠች ሳልፍ ኦ እንዴት ነው አማረብሽ ዛሬ ደግሞ ብሎ ቫቨር አለከፈኝም። ቫቨር ደግሞ ከሰፈሩ ልጆች ሁሉ ማስጠላኝ ቫቨር ነው። ጭቃለ እሱ ተናድጄ በቃ እንዴት ለክፈኛል እያልኩ እኔ ደግሞ በባህሪነት ጭምት ወዳለሁ። ኢሞ ሙዴ ነው። ኢሞ መቸኛ ከሰፈሩ ሁሉ ጭምት ኢሞ ነው። እልፍ ብዬ ብቻ ተናድጄ ሲል ኢሞ በር ከፍቶ አልወጣም። ኦ ማይ ጋድ ልቤ ቅዝቅዝ ነው አለው። ደነገጥኩ። ታውቃለህ ጭምት ነው ኢሞ። ደህና ዋልሽ አለኝ። እግዚአብሔር ይመስገን አልኩ። ምን ሆነሽ ነው ጠፋሽው አለኝ። ገና ሊመልስለት እየተሽኮረመምኩ ቀና ሲል ዩቲዩብ ቀይ ሱፉን ለብሶ ከጀርባ አልመጣም እኔ ጋር ነው አደረችው ሲል የት ልግባ አፋ ቦዳጀ ፊት ኢሞፍ የት ልግቲ ታረኩበት የት ልግባ ደነገጥኩኝ ነው የሚል እና በዛ ሁኔታ ላይ እንዳለው ኢሞ እንደዚህ 3 ጊዜ ነው ጭንቅላቱን ነቀነቀና ድሮም እኮ እኔ ሰው አይወጣልኝም ማላለ አዘንኩኝ። በዛ ሁኔታ ገባ ኢሞ ዘጋኝ እኔም ተዘጋጋል። ጊዜ ካለ እስቲ አስታርቀኝ ትላለች። የጥምቀት በዓል ላይ ያው ድብድብ ይኖራል አይጠፋም። መቀማመስም አለችና ሰውየው ደሙ እየፈሰሰ ነው። ገሎኛል እና አጎቴ ነው የመታውና ቀብረር ብሎ በምንድን ነው የመታኸው ሲባል በሎሚ ነው። ጥምቀት አይደል እንዴ ሎሚ ወረወርኩ አገኘሁት እና ምን ላድርገው? አረ ይሄ ነገር ሎሚ አይመስልም። እንዴት ነው ነገሩ? ሎሚ እንደዚህ ያደማል እንዴ? ምንድነው ነገሩ? ምናምን ተብሎ ቀስ ብለን እናጣራለን። በሎሚ ቃና ጠርሙስ ነው በፓናሽ ወርውሮ የመታው ሰውየው በጥምቀት ቀን። ያም ሎሚ ነው ይሄም ሎሚ ነው ያው ነው ሰፈር ቀየረ እንጂ ብሏልና ደግሞ አሁን በኮብል ነው አሉ። እኔ ግን በአይፎን ቢሆን ይመቸኛል። ለማንኛውም እኔን ካገኛችሁኝ ጥምቀተ ባህር አካባቢ እባካችሁ ከአይፎን 6 በላይ ያሉትን ወርውሩብኝ። እኔም ለመልቀም ዝግጁ ነኝ። አመሰግናለሁ። ሴቶች ደግሞ ብትጠቅሱኝ ደስ ይለኛል። ሄሎ አንዴ መልሼ እደውላለሁ። መልሼ እደውላለሁ። እሺ ሶሪ ሄሎ እየሰማሁሽ ነው። አንቺ የተሽ ሄሎ ወይኔ ሴት እንዳታመን ቤት ነኝ ትለኛለች። ሎኬሽኗን እያየች ሴትና ድመት የሌላቸው አይባሉ። ያዙ እዚህ ጋር እንዴ ሩቢ በርገር አልጋላችሁ እንደዚህ አስተማሩ በቀደም ይሄ ነው የሚገባው። በቀደም ምን አልኩኝ? ወይኔ የኔ ወደ ጠረጠርኩሽ ነው። ይኸውልህ ስፔሻል ማየታቸውና ሱፐር ስፔሻላቸው አብዴ ነው። ሁለት የቀደሙኝ